ፕሮግራም በጣም የተላለፉ ከ32653 ቤቶች መካከል 1248ቱ ስቱዲዮ ሲሆኑ ባለ አንድ መኝታ 18823 ባለ ሁለት መኝታ 7127 ባለ 3 መኝታ ቤት 5455 ቤቶች ሲሆኑ በዚህኛው ዙር ማለትም በ20/80 13ኛው ዙር ፕሮግራም ባለ አንድ ባለ ሁለት ተመዝጋቢ ስቱዲዮ ጨምሮ ለእጣም ይወጣላቸው 97 ተመዝገበው የነበሩ እንዲሁም በ2005 በነባር በአዲስ ምዝገባ በነባር ተመዝገበው ያሉት እጣም ይወጣላቸው ሲሆን በየዕለቱ የምንለቃቸው መረጃዎች እንዲደርሳችሁ ቪዲዮውን ሰብስክራይብ ላይክ ያደርጋችሁ። በ2005 የተመዘገቡት ደግሞ ባለ 3 መኝታ ቤቶቹ ከ20/80 በጣ ውስጥ የሚሳተፉ ይሆናል ማለት ነው። ለዚህም ለነባር ተመዝጋቢዎች ወደ ጣ የሚያስገባቸው ዝቅተኛ የቁጠባ መጠን ቢያንስ 40 ወር የቆጠቡ ሲሆን በተመሳሳይ ለባለ 3 መኝታ ቤት ወይም 2005 አዲስ ተመዝጋቢዎች ደግሞ ለተከታታይ 60 ወራት የቆጠበ በጣ ውስጥ መግባት ይችላሉ ማለት ነው። በ20/80 በጣም የተላለፉ ቤቶች መካከል ከዚህም ቀደም እንደሚደረገው አካል ጉዳተኞች ለመንግስት ሰራተኞችና እንዲሁም ለሴቶች በተለየ ኮታ የሚስተናገዱ ሲሆን የ20/80 በጣም የተላለፉት መካከል 5% ለአካል ጉዳተኞች 20% ለመንግስት ሰራተኞች እንዲሁም 30% ለሴቶች ቅድሚያ ተሰጥቷቸው 30% ተወዳዳሪ እጣ ውስጥ መግባት የሚችሉበት ይሆናል ማለት ነው። በዚህ መሰረት የ13ኛው ዙር የ20/80 መኖሪያ ቤቶች ውስጥ እጣ ለመግባት የሚያስፈልገው ዝቅተኛው የቁጠባ የገንዘብ መጠን ለባለ ስቱዲዮ 6040 ብር ሲሆን ለባለ አንድ መኝታ 10960 ብር፣ ለባለ ሁለት መኝታ 22560 ብር እንዲሁም ለባለ 3 መኝታ 29340 ብር ይሆናል ማለት ነው። ለዚህም 13ኛው ዙር 20/80 የሚተላለፉት ቤቶች ስፋታቸው ለስቱዲዮ በአማካይ የካሬ መጠናቸው ስቱዲዮ 30፣ አንድ መኝታ ቤት ደግሞ 55 ሜትር ካሬ፣ ሁለት መኝታ ቤት 75 ሜትር ካሬ እንዲሁም ባለ 3 መኝታ ቤቱ 105 ሜትር ስኩዌር ነው ማለት ነው። እዚህም ለሁለተኛ ዙር የ40/60 መኖሪያ ቤቶች የሚተላለፉ ቤቶች 18576 ቤቶች ሲሆኑ ከዚህ መካከል 3060 ባለ አንድ መኝታ ቤት ሲሆን 10322ቱ ባለ ሁለት መኝታ እንዲሁም 5194 ቤቶች ባለ 3 መኝታ ቤቶች ናቸው። ለዚህም ለሁለተኛ ዙር ለ40/60 የጋራ መኖሪያ ቤቶች እጣ ለመግባት የሚያስፈልገው መጠን ሁሉም መኝታ ቤት በምዝገባው ወቅት ከነበረው ጠቅላላ ዋጋ 40%ን የቆጠቡ በእጣው ተወዳዳሪ ይሆናሉ። በዚህ መሰረት የሁለተኛው ዙር የ40/60 መኖሪያ ቤቶች እጣ ውስጥ ለመግባት የሚያስፈልገው ዝቅተኛ የገንዘብ መጠን ለባለ አንድ መኝታ 65058 ብር ሲሆን ለባለ ሁለት መኝታ 100000 ብር እንዲሁም ለባለ 3 መኝታ 154560 ብር ይሆናል ማለት ነው። የ40/60 በጣም የሚተላለፉ ቤቶች መካከል 20%ቱ ለመንግስት ሰራተኞች በኮታ ውስጥ የሚካተቱ ይሆናል ማለት ነው። በዚህም ተመሳሳይ ለ40/60 ያሉት መኝታ ቤቶች አማካይ ስፋታቸው የአንድ መኝታ ቤት 60 ካሬ፣ ሁለት መኝታ ቤት 80 ካሬ እንዲሁም ባለ 3 መኝታ ቤት 100 ካሬ ነው። ለዚህም የ20/80 የቤት ፕሮግራም ተገንብተው በጣም የሚተላለፉ ዝግጁ የሆኑ ቤቶች የመሰረተ ልማታቸውና የመንግስት ሊዝ ዋጋን ሙሉ ለሙሉ ድጎማ በማድረግ ለ13ኛው ዙር መተላለፊያ ካሬ ዋጋ 4511 ብር ከ27 ሳንቲም ይሆናል ማለት ነው። ይህ ማለት መንግስት በዚህኛው ዙር ለሚተላለፉት ለ20/80 ቤቶች የመሰረተ ልማትን ወጪ ሳይጨምር ለአንድ ቤት በአማካይ በካሬ 1000 ብር ድጎማ አድርጓል። ለ40/60 ቤት ልማት ፕሮግራም ተገንብተው እጣ ለመተላለፍ ዝግጁ ጠቅላላ የመሰረተ ልማት የጠቅላላ ግንባታ የመሬት ሊዝ ዋጋን ጨምሮ ዋጋው 8404 ብር ከ42 ሲሆን መንግስት የመሰረተ ልማትን የመሬት ሊዝ ዋጋን ሙሉ በሙሉ ድጎማ በማድረግ በሁለተኛው ዙር መተላለፊያ የካሬ ዋጋ 6922 ብር ከ14 ሳንቲም ይሆናል ማለት ነው። ይህ ማለት መንግስት በዚህኛው ዙር ወይም ደግሞ በ40/60 የሁለተኛው ዙር መተላለፊያ ዋጋ ላይ በ1 ሜትር ካሬ 1482 ብር ከ28 ብር ድጎማ አድርጎ ነው የሚያስተላልፈው ማለት ነው። ስለዚህ ሁለቱም የቤቶች ፕሮግራም የተላለፉ እነዚህ የህንጻ ግንባታዎች በሁለቱም የግንባታ ፕሮግረሳቸው ከ80 በመቶ በላይ ያሉ ሲሆኑ እነዚህም የመሰረተ ልማታቸው የፍሳሽ
የመንገድ የውሃ የመብራት መሰረተ ልማቶች በተቀናጀ እቅድ እየተመራ ያለ ሲሆን እነዚህም በዚህ ዓመት የመጨረሻ የሚጠናቀቁ እንዲሁም የተወሰኑት ደግሞ በ2012 አጋማሽ የሚጠናቀቁ አሉ። ስለዚህ ቀሪ ቤቶች የህንጻ ግንባታ መሰረተ ልማት ስራዎች እጣ የወጣላቸው ቤቶች ባለቤቶች በተለያዩ መንገዶች እየተሳተፉ የሚሰሩበት ሂደት ተመቻችቷል ማለት ነው። ስለዚህም ከተማ አስተዳደሩ ባለፉት 14 ዓመታት የቤት ልማት ፕሮግራም ላይ የነበሩ ክፍተቶችንና ማነቆችን በመለየት በአገር ደረጃ ተቀምጦ ፖሊሲዎችን፣ ስትራቴጂዎችን የዓለም ሀገር ምርጥ ተሞክሮችን በመውሰድ የቤት ልማት ፕሮግራሙን እያፋጠነና እያስኬደው ያለ ነው የሚሆነው። በዚህ መካከል የጋራ መኖሪያ ቤቶች ልማት ላይ የተመለመሉ አማራጮችን ተግባራዊ ለማድረግና ስራ ላይ ለማሰማራት እነዚህም በተለይ በኮንትራክተሩ ራሱ ግብአቱን አቅርቦ ወይም ደግሞ ሰፕላይ ኤንድ ፊክስ መትድ መስራት እንዲችል ኦሬዲ የገባንበት አሰራር ነው ያለው። በጥራት በበጀት ጊዜን በቆጠበ መንገድ ለመስራትና ስርዓትን ለመዘርጋት በማህበር በማደራጀት መንግስት መሬትን በማቅረብ ክትትልና ድጋፍ በማድረግ የሚሰሩ ስራዎች እንዲሁም የመንግስትና ለአጋርነት ፐብሊክ ፕራይቬት ፓርትነርሺፕ በመፍጠር የመኖሪያ ቤት የሚገለገሉበትን ስርዓት በመዘርጋት ከውጭ ሀገርና ከሀገር ውስጥ ኢንቨስትመንት ስርዓትን በመዘርጋትና ማልማት የሚፈልጉ ወደዚህ እንዲገቡ የሽርክና በመፍጠር በጆይንት ቬንቸር የመኖሪያ ቤት የሚያለሙበት ስርዓት በመዘርጋት ላይ እንገኛለን። በዚህም ተገለጹት የቤት ልማት በፊት የነበረውን የቤት ፈላጊና አቅርቦትን ማመጣጠን የሚችልበት እየሰራበት ያለ ይገኛል። ከዚህም ጎን ለጎን ከተማ አስተዳደሩ ተቋማችንም እንዲሁም በሰራተኞቹ ስም በእጣ ውስጥ ለሚወዳደሩ ተመዝጋቢዎች በሙሉ መልካም እድል እንመኛለን። በጣም ጎነበስኩ አይደል? እያነበብኩ